ወገኖች በያላችሁበት የጌታ ጸጋና ሰላም ለእናንተ ይሁን። እንዴት አላችሁ? ክብር ለጌታ ለኢየሱስ ይሁን። እኔ በጣም ሰላም ነኝ። ባለፈው አንዲት አጭር መልእክት አጋርቻችሁ ነበር። ታገኙ ዘንድ ሩጡ በሚል ሐሳብ ላይ የእግዚአብሔርን ቃል ተካፍለን ነበር። ዛሬም ከዚያ የቀጠለውን የእግዚአብሔርን ቃል እንካፈላለን። አንድ ቦታ እስኪ የእግዚአብሔርን ቃል ላንብብ። ዕብራውያን ምዕራፍ 12 ከ1 እስከ 2 እንዲህ ይላል። እንግዲህ እነዚህን የሚያክሉ ምስክሮች እንደ ደመና በዙሪያችን ካሉልን፣ እኛ ደግሞ ሸክምን ሁሉ ተሎም የሚከበንን ኃጢአት አስወግደን የእምነታችንን ራስና ፈጻሚውን ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። እርሱ ነውርን ሁሉ ንቆ በፊቱ ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧል ይላል። መንፈስ ቅዱስ በጌታ በኢየሱስ ስም ዛሬም ስለ ሩጫ ስንነጋገር ያንተ በጎ ፈቃድ፣ ያንተን ሐሳብ፣ ያንተን እቅድ፣ ያንተን አጀንዳ እንድንሮጥ የምንሮጥበት አጀንዳና ዓላማ ገብቶ ለማግኘት እንድንሮጥ እንድትረዳን በጌታ በኢየሱስ ስም ስልጣን አቤቱ ፈቃድህን እንጂ ፈቃዳችንን ትተን እንደ ቃልህ መሮጥ እንድንችል እርዳታ ከሰማይ ጸጋ ከሰማይ እንዲለቀቅልን በኢየሱስ ስም ጸለይን። ስለምታስተምረን፣ ስለምትረዳን፣ ስለምታግዘን እናመሰግንሃለን። ቃልህን ተናገረን በኢየሱስ ስም አሜን። እንግዲህ ስለ ሩጫ ባለፈው ሐዋርያው ጳውሎስ ለቆሮንቶስ ሰዎች የሰጠውን ወይንም የተናገረውን የጻፈውን መልእክት እያየን ነበረ። ሩጫ ብዙ ጊዜ ሰዎች ምድራዊና ኃላፊ ጠፊ የሆነውን ለማግኘት ይሮጣሉ። አንዳንዶች ደግሞ ያለ ዓላማ ምንም ዓላማ ሳይኖራቸው እየሮጡ ይገኛሉ። አንዳንዶች በዓላማ በእቅድ በፕሮግራም ይሮጣሉ። አንዳንዶች ለምድራዊ ሐሳብ፣ ለምድራዊ ምኞት፣ ለምድራዊ ባለጸግነት፣ ለምድራዊ ፍላጎታቸው ወይንም የዚህን ምድር የሥጋ ፍላጎትና ፈቃድ ለመፈጸምና ለማከናወን ስመጥርና ዝነኛ ለመሆን ትተውት የሚሄዱትን ሀብት ትተውት የሚሄዱትን ነገር ለማካበትና ለመሰብሰብ በጣም ሩጫ ላይ ናቸው። መጽሐፍ ቅዱስ ግን ዓለምን ወይንም በዓለም ያለውን አትውደዱ፣ እሱም የዓይን አምሮት የሥጋ ምኞት ይልና ዓለሙም ምኞቱም ያልፋሉ፣ የእግዚአብሔርን ፈቃድ የሚያደርግ ግን እሱ ለዘላለም ይኖራል ብሎ አንደኛ ዮሐንስ ምዕራፍ 2 ቁጥር 15-17 ይናገራል። ስለዚህ ሰዎች ስለሚያልፈው እየሮጡ ነው ያሉ። በሚያልፈው ጉዳይ ላይ፣ በሚያልፈው አጀንዳ ላይ፣ በሚያልፈው መብልና መጠጥ ላይ፣ በሚያልፈው ጠቢቡ ሰለሞን የከንቱ ነፋስ እንደመከተል ነው፣ አዲስ ነገር የለም ብሎ ለተናገረለት ከንቱ ለሆነው ነገር አሁንም ሰዎች በጣም አጥብቀው ሩጫ ላይ ናቸው ወገኖቼ። ነገር ግን ስለ መንፈሳዊ ሩጫ ስናነሳ መጽሐፍ ቅዱስ ሲናገረ አስቀድማችሁ ጽድቁንና መንግሥቱን ፈልጉ፣ ሌላው ይጨመርላችኋል፣ ሌላው ይከተላችኋል እንዳለ ጌታ ኢየሱስ ክርስቶስ ለሁለት ጌቶች መገዛት አትችሉም እንዳለ በማቴዎስ ወንጌል ምዕራፍ 6 ቁጥር 24 ላይ ለሁለት ጌታ መገዛት አትችሉም፣ ወይም ለሁለት ጌታ መሮጥ አትችሉም፣ ለሁለት ጌታ መታዘዝ አትችሉም፣ ሁለት ጌታ ማገልገል አትችሉም፣ ሁለቱን ጌቶች አንድ ጊዜ ማስደሰት አትችሉም፣ አንዱን መተው አለባችሁ። አስቀድማችሁ ጽድቁን መንግሥቱን ፈልጉ፣ ምን እንበላለን፣ ምን እንጠጣለን፣ ምን ለብሳለን እያላችሁ ለዚህ ዓለም ከንቱና የከንቱ ለሆነው ልትጨነቁ አይገባም። ነገር ግን ጽድቁን መንግሥቱን ፈልጉ፣ ለእግዚአብሔር ተገዙ። ሰለሞን እንኳ ያ ሁሉ ክብር ተሰጥቶት ከሱ በአንዱ እንዳልተጠቀመ ታያላችሁ ታስተውላላችሁና ብሎ ጌታ ኢየሱስ ክርስቶስ ማቴዎስ ወንጌል ላይ አስተምሯል። ስለዚህ ወገኖቼ ዛሬ እኔና እናንተ ስንሮጥ፣ መንፈሳዊ ሩጫ ስንሮጥ፣ የጽድቅ ሩጫ ስንሮጥ፣ ወይንም በዚህ ምድር ላይ ስንሮጥ ምን ለማግኘት ነው እየሮጥን ያለ ነው? ምን ለማግኘት ነው እየሮጠ ያለ ነው? ምን ለመጨበጥ ነው እየሮጥን ያለ ነው? ለዚህ ነበር ጳውሎስ የዕለት ልብስና የዕለት ጉርስ ካለን እሱ ይበቃናል፣ ወደ ዓለም አንዳች አላመጣንም፣ አንዳችም ይዘን ልንሄድ አይቻለንም ብሎ የተናገረው። የዚህ ዓለምን ነገር ሩጠን ብንጨብጠው ብንይዘውም እንኳ ድንገት ባልታወቀ ሰዓትና ባልታወቀ ደቂቃ በማይክሮ ሰከንድ ውስጥ ሁሉን ነገር ትተን እንሄዳለን። ሁሉን ነገር ጥለን እንሄዳለን።
አንዳችም ከዚህ ምድር ይዘነው የምንሄድ ነገር የለም። ይዘነው የምንሄድ ነገር ቢኖር ባለፈው በራዕይ ምዕራፍ 14 ቁጥር 13 ላይ እንዳየነው እንደተመለከትነው ብድራትን መመልከት ስለሚለው ስንነጋገር ስራቸው ይከተላቸዋል ነው የሚለው። ስራቸው ይከተላቸዋል። በምድር ላይ የሰው ልጆች ይሰሩት የነበረ መልካም ወይንም ደግሞ ክፉ ስራ፣ በጎ ወይንም ደግሞ በጎ ያልሆነ ስራ፣ ጽድቅ ያለበት ወይንም ጽድቅ የሌለበት ያ ስራ ሰዎችን እንደሚከተላቸው ባለፈው እያየን ነበረ። ሌላ ሀብት ይከተላቸዋል፣ ንብረት ይከተላቸዋል። ዛሬ የሚሮጡለት፣ ዛሬ እየሮጡለት ያለ፣ ዛሬ እየጎመጁለት ያለ፣ ዛሬ ለማግኘት እየተጉበት ያለ፣ ዛሬ ለመሰብሰብ ከሰዎች ጋር እየተጣሉ፣ እየሰረቁ፣ እየዘረፉ፣ እየተመናጨቁ፣ እያመናጨቁ፣ እየገደሉ፣ እያስገደሉ እየሰበሰቡት ያለ ነገር በሙሉ አንድ ቀን ሰዎችን ተከትሏቸው አይሄድም። ሰዎችን ተከትሏቸው አይሄድም፣ ወይንም ተከትሎን አይሄድም። ዛሬ ታዲያ እኔና እናንተ ድምፄን የምትሰሙኝ ወገኖች ለምንድን ነው እየሮጥን ያለ ነው? በእውነት የጽድቅ ሩጫ የጽድቅን አገልግሎት የእግዚአብሔርን ፈቃድ አገልግሎ ለማለፍ ነው እየሮጥን ያለ ነው? ወይንስ የሚጠፋውን የሚያልፈውን የከንቱ የተባለለትን እሱን ለመሰብሰብና ለማግበስበስ ነው እየሮጥን ያለ ነው? ሩጫችን ምን ይመስላል? ምን ለማግኘት ነው እየሮጥን ያለ ነው ወገኖቼ? ስለዚህ እኔና እናንተ መንፈሳዊ ሩጫን ስንሮጥ ከኔና ከናንተ የሚጠበቅ ነገር አለ። ዕብራውያን ምዕራፍ 12 ላይ ዕብራውያን ምዕራፍ 12 ቅድም ያነበብኩት ክፍል በመግቢያ ላይ ያነበብኩት ክፍል እንዴት መሮጥ እንዳለብን ዕብራውያን ምዕራፍ 11 የእምነት ሰዎችን ከደረደረ በኋላ እንግዲህ እነዚህን የሚያክሉ ምስክሮች እንደ ደመና በዙሪያችን ካሉልን ብሎ ይጀምራል። ካሉልን እኛ ደግሞ ሸክምን ሁሉ ነው የሚለው፣ ሸክምን ሁሉ አስወግደን የእምነታችንን ጀማሪና ፈጻሚውን ኢየሱስ ክርስቶስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ ነው የሚለው። እርሱ ነውርን ሁሉ ንቆ በመስቀል ሞት በመስቀል ታግሶ በፊቱ ያለውን ደስታ ለመያዝ እሱ እንደሮጠ፣ እሱ እንደተመላለሰ፣ እሱ በትዕግስት ሩጫውን እንዳጠናቀቀ፣ የምድር የአገልግሎት ዘመኑን እንዳጠናቀቀ እኛም ደግሞ እሱን እየተመለከትነ በፊታችን ያለውን ሩጫ በትዕግስት እንሩጥ አለ የዕብራዊ ጸሐፊ። ስለዚህ ወገኖች ሩጫን ለመሮጥ ዋጋ ያለው ከእግዚአብሔር ዘንድ ዋጋ ያለው ከእግዚአብሔር ዘንድ ሽልማት ያለው ከእግዚአብሔር ዘንድ ተቀባይነት የሚያስገኝ እግዚአብሔር ሊሸልመው የሚችል ሊሰጠው የሚችል ዋጋ ያለውን ሩጫ ለመሮጥ ዋጋ ያለውን ሽልማት ያለውን ብድራት ያለውን የጽድቅ ብድራት ያለውን ሩጫ ለመሮጥ ዛሬ ከኔና ከናንተ የሚፈለጉ ነገሮች አሉ። ዛሬ ከኔና ከናንተ እንዴት መሮጥ እንዳለብን አስፈላጊ ቁልፍ የሆኑ ነገሮች አሉ። እነዚህ ነገሮች ልናገር። አንደኛ፣ ያለ ሸክም መሮጥ። የትኛውንም ሸክም አስወግዶ መሮጥ። ሸክምን አስወግዳችሁ ሩጡ ነው የሚለው። ያለ ሸክም መሮጥ፣ ሸክምን አሽቀንጥሮ ጥሎ እግዚአብሔር ያላሸከመንን ከእግዚአብሔር ፈቃድ ውጭ የተሸከምነውን ከእግዚአብሔር ሐሳብ ውጭ የተሸከምነውን ከእግዚአብሔር ዕቅድ ውጭ የተሸከምነውን በልባችን የተሸከምነውን በውስጣችን ተሸክመነው ያለ እንደ እግዚአብሔር ቃል ያልሆነ እንደ እግዚአብሔር ፈቃድ ያልሆነ እንደ እግዚአብሔር ሐሳብ ያልሆነ ውስጣችን ተሸክመነው ያለውን ነገር እሱን አስወግዶ መሮጥ ያስፈልጋል። ሸክምን አስወግዶ መሮጥ። ሸክም ተሸክመን ምንሮጥ ከሆነ ተደናቅፈን ወይንም ደክሞን እንወድቃለን። ድምፄን የምትሰሙ ወገኖች ዛሬ የተሸከማችሁ ሸክም የተሸከምነው ሸክም የወንጌል ሸክም ነው? የጽድቅ ሸክም ነው? እውነተኛ ሸክም ነው? ወይንስ ደግሞ የሚያደክመን ጠልፎ የሚጥለን የሚያሰናክለን ምን አይነት ሸክም ነው በልባችን የተሸከምነው? ምናልባት እኔና እናንተ አውቀንም ይሁን ሳናውቅ ተሸክመነው ያለ አንዳች ነገር ቢኖር ከክርስቶስ ኢየሱስ ከወንጌል ከጽድቅ ውጭ ከእግዚአብሔር ፈቃድና ሐሳብ ውጭ የተሸከምነው ሸክም ቢኖር ዛሬ በጌታ በኢየሱስ ስም ልናስወግደው፣ በንስሐ ልናራግፈው፣ እንደ እግዚአብሔር ቃል ያልሆነውን አሽቀንጥረን ልንጥለው ይገባል። ክብር ለኢየሱስ ክርስቶስ ይሁን።
እንቀጥላለን ይቀጥላል። ይህ መልእክት ለብዙዎች እንዲደርስ ሼር ማድረጋችሁን፣ ሳብስክራይብ ማድረጋችሁን፣ ሪፖስት ማድረጋችሁን አትርሱ። ምክንያቱም መልእክቱ ለብዙዎች ይድረስ። ዛሬ ትውልድ ለምን እየሮጠ እንዳለ ሊረዳ ይገባል። አሁን ትውልድ እየሮጠበት ያለ ነገር በሙሉ የከንቱ ከንቱ ከንቱ ኃላፊ ነው። የምትሰሙኝ ወገኖች ይሄንን ልናውቅ ይገባል። ዋጋ ያለውን ሩጫ እንሩጥ። አሜን።